በሰንደቅ ዓላማ መሪነት በክብር ለማረፍ ባላይ ተወረፈት ሁሌ የማስፈጽም ሕግንና ሕግን በሙያ አካል ብቃት ቻባና እንደውም ለወረዳችን አስተዳደር ለጋሽ ታገል ለወረዳ በደቀ ሰላም ወታደር ነኝ በሳት ተፈትኜ ከሕዝቤ እንደወጣው የሕዝብ ላብ ደምን ይተካል በሚል እሳቤ ላይ ሆናችሁ ስልጠናችሁን ሰልጥናችሁ ለመመረቅ የተዘጋጃችሁ የቀጣዩ ኢትዮጵያ የቁርጥ ቀን ልጅ የሆናችሁ ሰላም አስከባሪዎች በዛሬው ዕለት ድርብርብ በሆነው ቀናችን በተለይም አትችሉም የሚለውን ያመለካከትና የንግርት አሳሰብ ሰብረን የጣልንበትን ለዘመናት ኢትዮጵያውያን ተረባርበን የገነባነው የአባይ ወንዝን አስመርቀን ለዓለም ያሳየንበት ቀን ነው ዛሬ። ክቡር ጠቅላይ ሚኒስትሩን ጨምሮ የዓለም ሕዝብ አባይ ላይ ነው የሚገኘው። በዚህ ቀን ደግሞ የሰላም አስከባሪያችን ሲመረቅ ታሪካዊ የሆነ ግጥምጥሞች ነውና እንኳን ለዚህ የደስታ ቀናችሁ በሰላም አደረሳችሁ እላለሁኝ። አሰልጣኝ ሆኖ ይህንን ስልጠና እየመራው ያለው ወንድሜ በሚገባ ግብረገብነት ያለው በሚገባ የህዝቡ ልፋትና ስቃይ ተረድቶም ጭምር ወጣቶችን ከዚህ ወራሪ ኃይል ከዚህ ቤተሰቦቻችን ከሚበዘብዝ ኃይል ለመታደግ በዚህ ልክ ቁርጥ ብሎ ለተቀን እናንተን ለዚህ ያበቃችሁ በመሆኑ ልባዊ ምስጋናና ክብርን የምንድትሰጡልኝ በፋግታ ለኮሞ ወረዳ አስተዳደር ምክር ቤት ስም ጠይቃለሁ ማለት ነው። እንግዲህ እኛ ዓላማችን ግልጽ ነው። ዓላማችን ሰላም ነው። ዓላማችን የሰው ልጅ የሆነው በሙሉ በፍጹም የሐሳብ የበላይነት የሚመራበትን ስርዓት መገንባት ነው። ዓላማችን ከመደማማት በወጣ መንገድ ከመገዳደል በወጣ መንገድ ሐሳብን አሸንፎት የምንመራበትን ስርዓት መገንባት ነው። ነገር ግን ሳንፈልግ ሳይገባቸው የሌሎች የባዳዎች ተልኮ ተሸካሚ በመሆን የነሱ ፈረስ በመሆን አገራችን የጀመረችውን የብልጽግና ጉዞም ጭምር እንዳታጠናቀቅ ህዝባችን መልማት እንዳይችል ህዝባችን በሰላም ወጥቶ መመለስ እንዳይችል ምክንያቱም ኢትዮጵያ የምትባለው ሀገር ገናና ሀገር ትልቅ ሀገር ሁሉም ጸጋ ያላት ሀገር እንደሆነች የሚታወቅ ስለሆነ እንቅልፍ የማይተኙ ባዳዎች ከባንዳዎች ጋር በመሆንም ጭምር ዋጋ እያስከፈሉን ይገኛሉ ማለት ነው። ይህንን ደግሞ ለአንድና ለመጨረሻ ጊዜ በአመለካከት ደረጃም ጭምር ወጣት የሆንከው ኃይል በሙሉ ተረድተህ ገብቶ ዳር ማስያዝ ካልቻልን ድረስ ተጎጂ ሊሆን የሚችለው የኛ እናት፣ የናንተ አባት፣ የናንተ ወንድም፣ የናንተ ህፃናት ታናናሽ ልጆች አምሯቸው ላይም ጭምር በቁማቸው እንዲሞቱ ተደርገው 2 ዓመት እየተሰቃዩ ያሉት የትምህርት ዕድል እንዳያገኙ ተነፍገው ያሉት ህፃናትም ሊፋረዳችሁ ስለሚችል የነሱ ስቃይ ካሁን በኋላ ወገብን ቆንጠጥ አድርጎ ሰላምን ለማምጣት መከፈል ያለበትን ሁሉ መስዋዕትነት ተከፍሎ አካባቢ ማጽናት አስገዳጅ ነው ከተፈለገ። በነገራችን ላይ የሰላም አማራጮችን ተጠቅመው ወደኛ የመጡ ልጆችን በአቀባበላችንም በመናደርገው ሁሉን አቀፍ እንክብካቤም ጭምር የምንታማ ስላልሆንን እንዲመጡ ምከሯቸው። እድሉንም እጃቸው ላይ አለ። ስለዚህ ወደ ሰላም ለመመለስ እጁን የዘረጋ ሁሉ እንቀበለዋለን። የሚተኮሰው ጥይት የሆነ በግ መጥቶ ይቻለው ትላንትና የሆነ ግልገል ገና በግ ደሙ እየፈሰሰ ማለት ነው። አይደለም የሰው ልጅ እንስሳትን የማይመርጥ ነው። ስለዚህ የጥይት ድምጽ አይደለም እኛ መፈለግ ያለበት የጥይትን ድምጽ ሳይሆን ሰላማዊ የሆነ አካባቢ ፈጥረን በየትኛውም መንገድ ሁሉንም ገበሬውም እርሻውን እያረሰ ነጋዴውም እየነገደ ተማሪውም እየተማረ በተለይም ደግሞ ትልልቅ አባቶች እዚህ ውስጥ ትገኛላችሁ። አንጋፋ የሆነው የታላቁ የአገው ፈረሰኞች ማህበር አባል ናችሁ። የአገው ሕዝብ ታሪኩ ከአድዋ ጀምሮ ነው። ከፈረስ ጋር ቁርኝታችን በጣም ሰፊ ነው። ይህ ማህበር ደግሞ ከአንድ ጠንካራ ተቋም በላይ ሁሉንም ነገር ማድረግ የሚችል ነው እና የተነጋገራችሁ ልጆችን እየመለስን
ሰላም ማጽናት መቻል አለበት። ስለዚህ በዚህ ልክ ጸንታችሁ የበለጠ ጀግናችሁ የበለጠ ቁርጠኞቹ ናችሁ በጣም ነቅታችሁ አካባቢያችሁን በመጠበቅ ሰላማችሁን ማጽናት የሁሉ ጊዜ ተግባራችሁ እንዲሆን ምኞቴን እገልጻለሁ። እኛም በየትኛውም መንገድ ከጎናችሁ ነን። የቀጣይ 2018 መጪው ዘመንን ደግሞ በሰላም በደስታ በሐሴትና በፍስሐ የምናሳልፍበት ልጆች ትምህርታቸውን ሲማሩ በደንብ ድማማ ላይ የተመዘገበው ተማሪ ደለከስ ላይ የተመዘገበው ተማሪ ከ43 በላይ ትምህርት ቤቶችን በነገራችን ላይ የኛ ኃይል በዋጋ በሚከፍለው በሚደማው በሚቆስለው አጥንቱን በሚከሰክሰው ከ43 በላይ ትምህርት ቤቶችን ማስከፈት ችለናል። በዚህ ዓመት ማለት ነው ተመዝግበዋል። እነሱን ደግሞ የማስቀጠል ስራ እንሰራለን ማለት ነው። ስለዚህ በዚህ ልክ ተመራቂዎች በድጋሚ እንኳን ደስ አላችሁ። የቀጣይ የሰላም ዘብ ሆናችሁ የሰላም አየር የሚተነፍስበት አካባቢ እንዲሁም በግብረ ገብነትም ጭምር ስራችሁ እንድትሰሩ ምኞቴን መግለጽ እፈልጋለሁ። እጅግ አድርጌ አመሰግናለሁ በድጋሚ ለምርቃን ስለበቃችሁ ማለት ነው።